አሁን ደግሞ የማቀርብላችሁን ዑማር ኢብን አልሐሰን አልየማኒ የሚባለውን የታሪክ ጸሐፊ በየመን ታሪክ መጽሐፍ ላይ የመዘገበውን የነጃሂድን ስርወ መንግስት ነው። ይህ የነጃሂድ የእስልምና ስርወ መንግስትን በ11ኛ ክፍለ ዘመን በየመን ሀገር ላይ የመሰረቱት ከምድረ ሀበሻ የመጡት አማሮች ናቸው ብሎ መዝግቧል። ዋና ከተማውን ዘቢድ ላይ አድርጎ 7 ነገስታት እስከነ ልጅ ልጁ ለ150 ዓመት ገዝተዋል። ስለዚህ ስርወ መንግስት የመኖች እንዲህ ብለው መስክረዋል። ከአረብ ነገስታት በሀብትም ሆነ በስልጣኔም የሚበልጣቸው ማንም የለም። አሁን ደግሞ የማነሳው በ14ኛ ክፍለ ዘመን ላይ የኖረው አንጋፋው የአረብ ታሪክ ጸሐፊና መዝጋቢ አልመግሪዚ የሚባለው በመጽሐፉ የአቢሲኒያ ነገስታትና ዜና መዋዕል የሚለው መጽሐፍ ላይ ስለ አማራ እንዲህ ብሎ መዝግቧል። የምድረ ሀበሻን ቆዳ ስፋት ከገለጸ በኋላ ስለ ግዛቶች እንዲህ ይላል። የመጀመሪያው ግዛት ስሕረት ወይም አክሱም ተብሎ ይታወቃል ይላል። አክሱምም የነጃሺ መንበረ ስልጣን እንደነበረች ይገልጻል። ከዚያ ቀጥሎ የሚገኘው ግዛት ደግሞ አማራ ይባላል። የአማራ ግዛት የነገስታቱ ዋና ከተማ እንደሆነች ይገልጻል። ይሄ የአማራ ገዥ ደግሞ አጼ ተብሎ እንደሚጠራና ከሱ ስር ሌላ 99 ንጉስ እንደነበሩ ገልጿል። በስም ከመዘገባቸው ነገስታት የተወሰኑትን ላነሳላችሁ እወዳለሁ። በቅድሚያ አጼ ሴፍ አርዕድን እና ከዚያ በኋላ ልጁ አጼ ዳዊትን እና የአጼ ዳዊትን ሁለቱ ልጆች አጼ ቴዎድሮስ እና አጼ ይስሐቅ እና የአጼ ይስሐቅ ሁለቱ ልጆቹ እንድራውስና ሰለሞን ናቸው። በሚቀጥለው እንደ ዋና ምንጭ አርጌ ያቀረብኩላችሁ የአረብ ታሪክ ጸሐፊና መዝጋቢ ግብፃዊው አልቀልቀሸዲ ነው። በመጽሐፉ ሱብሕ አልአዕሻ ስለ ምድረ ሀበሻና ስለ አማራ የጻፈውን አነብላችኋለሁ። ስለ ምድረ ሀበሻ ስፋትና ተራራማነት ለመንገደኛ ሁሉ እንደሚያስቸግር ገልጿል። ስለ ህዝበ ሰፊነትና ዛፍ ታላቅነት ከመዘገበ በኋላ ሀገራቸውን ከነሱ ውጭ ሌላ ማንም ሰው እንዳልገዛት መዝግቧል። የረጅም ባለታሪክ ጀግኖችና ፈረሰኞቹ እንደሆኑ ጽፏል። በጦርነት ላይ ደግሞ መሳሪያ የወደቀበትን የሚምሩ ህዝቦች እንደሆኑ መስክሯል። እንግዳ ተቀባዮችና የጓደኛን ቃል አክባሪዎች ብሎም መስክሯል። በዘር አንድ ቢሆኑ የተለያዩ ከ50 በላይ ቋንቋዎች አላቸው ብሎም ጽፏል። እያንዳንዳቸው ብሔረሰብ የተለያየ የፊት ንቅሳት አላቸው ካለ በኋላ ስለ አማራ እንዲህ ይላል። አማሮች ጉንጮቻቸውንና ግንባራቸውን እስከ አፍንጫቸው ድረስ ይነቀሱታል ይላል። መጨረሻ ላይ እንዲህ ብሎም ጽፏል። የባርነት ንግድ በሀገሪቱ ሰፊ ቦታ ቢኖረውም የአማራ ገዢ ግን ይህንን ይጸየፈዋልም ያወግዘዋልም። አሁን የማቀርብላችሁ ምንጭ በ16ኛ ክፍለ ዘመን በአጼ ለብነ ድንግልና በግራኝ አህመድ መሃል የተፈጠረውን ግጭት አይን አማኝ የነበረው አረብ ፈቂህ ተብሎ የሚታወቀው በመጽሐፉ ፍቱህ አልሀበሻ ነው። ስለ ቤተ አማራ እንዲህ ይላል። መሬታቸው ለእርሻ የሚመችና ከብት የበዛበት ምድር ነው። ዝናብና ወንዝ የበዛበት አካባቢ ነው ካለ በኋላ ቤተ አማራ ደግሞ የነገስታት ከተማ ነች ይላል። በቤተ አማራ የምትገኘውን መካነ ስላሴ ቤተ ክርስቲያን ሲገልጻት እንዲህ ይላል። በምድረ ሀበሻ አብያተ ክርስቲያን የሚያክላት የለም። እቺ ቤተ ክርስቲያን ለ13 ዓመት አጼ ናኦድ ቢያሰራትም የተፈጸመችው ግን ከ25 ዓመት በኋላ በልጁ በኦናግ ሰገድ ነው። በወርቅና በብር የተለበደች ስለሆነች ከርቀት እንደ እሳት ታንጸባርቅ ነበር ይላል ጸሐፊው። በስነ ህንፃና በስነ ስዕል የሚያክላት ስላልነበር ግራኝ አህመድ አብሮት የነበሩትን አረቦች ሰብስቦ እንዲህ ብሎ ይጠይቃቸዋል። በሮም እና በሂንድ ኢምፓየር እንዲህ አይነት የቤተ ክርስቲያን ወርቅና ስነ ስዕል አይታችሁ ታውቃላችሁን ብሎ ይጠይቃቸዋል። እነሱም እንዲህ ብሎ ይመልሱለታል። በሮምም ሆነ በሂንድም እንዲህ አይነት አይተንም ሰምተንም አናውቅም። ይሄንም ኢትዮጵያን በዚያን ወቅት የጎበኘው ፖርቱጋላዊ ሚስዮነሪ ፍራንሲስኮ አልቫሬስ በመጽሐፍ መዝግቦታል። ግራኝ አህመድ እያሸነፈ በሄደበት ጊዜና የኦናግ ሰገድ የጦር አዛዥና መሪ የነበረው ወሰን ሰገድ በጦር ሜዳ ሲሰዋ አጼ ኦናግ ሰገድ እጅግ ያዝኑና አጋዦቹንና የቤተ ክርስቲያን ልሂቃንን ሰብስቦ ካማከራቸው በኋላ እንዲህ ይላቸዋል። ወደ ንጉሳዊ ስልጣናችን መገኛ ወደ አባቶቻችን ምድር ለሆነችው ቤተ አማራ በሮች እየተዋደቅን እስከ ሞት ድረስ እንከላከል አላቸው። አሁን ደግሞ የማቀርበው ማስረጃ በ16ኛ ክፍለ ዘመን መጨረሻና በ17ኛው ክፍለ ዘመን የኖረው የአማራ ልሂቅ አባ ጎርጎሪዮስ ለጀርመናዊ ሂዮብ ሎዶልፍ የጻፈውን ደብዳቤ ነው። ከግዕዝ ወደ አማርኛ ሲተረጎም እንዲህ ይላል። እኔን በተመለከተ ወዳጄ ሆይ ማንነቴን አስመልክቶ ታናሽ ነው ብለህ እንዳታስብ። ምክንያቱም እኔ ከተከበረውና ከታላቁ የአማራ ነገድ ነኝና በንጉሠ ነገሥቱ ምትክና በሱ ስልጣን የሚሾሙ የሚሽሩ የሚያዙና የሚገዙ የኢትዮጵያ ሀገር ገዢዎች
የጦር አዛዦችና መሳፍንቶች፣ መኳንንትና ዳኞች፣ የንጉሱ አማካሪዎች የሚገኙበት ነገደ አማራ ነውና